ክብር 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 ጌታ ላንተ ይሁን በሰማይ በምድር። የእስረኞችን ጩኸት አዳምጠሃል፣ የወህኒውን መዝጊያ ሰባብረሃል። ሰው የረሳቸውን አስታውሰሃል፣ የአልጋ ቁራኞችን ፈውሰሃል። ክብር ላንተ ይሁን ክብር 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 ጌታ ላንተ ይሁን በሰማይ በምድር። የሥራ ጊዜ ነው። የወንጌላውያን አማኞች አብያተ ክርስቲያናት ጊዜው አሁን ነው። የምን ጊዜ ካላችሁ የመነሳት ጊዜ፣ የተሃድሶ ጊዜ፣ የሪስቶሬሽን ጊዜ፣ የሪኒዋል ጊዜ። ይቅርታ በባዕድ ቋንቋ ስለተጠቀምኩ ወደ ነበርንበት የወንጌል መሰረታችን የመመለስ ጊዜ፣ የህይወት፣ የባህሪ፣ የአስተሳሰብ፣ የፍቅር ተሃድሶ የምናደርግበት ጊዜው አሁን ነው። የአውሮፓ ቤተ ክርስቲያናት ከተሃድሶ በኋላ 400 ምናምን የሚሆኑ ዓመታት ያህል ተጉዘው በአሁኑ ጊዜ የሉም ከሚባሉበት ደረጃ ደርሰዋል። አሜሪካ እንደምታውቁት በ16ኛው ወይም በ17ኛው መቶ ክፍለ ዘመን የተመሰረተ ሀገር ነው እና አማኞች በብዛት ወንጌል አማኞች የመሰረቱትም ሀገር ነው። ከአውሮፓ የፈለሱ እና ቤተክርስቲያን የአሜሪካ ቤተክርስቲያን አሜሪካ ከሚባለው ሀገረ መንግስት ጋር እኩል የተመሰረተች እንደሆነ ይታወቃል። እንግዲህ ወደ 300 እና 400 ዓመት መካከል ላይ ያለች ሀገር ናት። የቤተክርስቲያናቱ እድሜ እንደዛው ነው። በዚህ 300 ከግማሽ ወይም 400 በሚያህል እድሜ ውስጥ የአሜሪካ ቤተክርስቲያናት ቁልቁል በመውረድ ላይ ይገኛሉ። ይሄንን መርዶ መናገር አስደስቶ ሳይሆን ለኛ ለአፍሪካኑ ቤተክርስቲያን ማስጠንቀቂያ፣ ማሳሰቢያ፣ ማንቂያ ደወል ነው ለማለት ነው ይሄንን ማነሳው እና በአሜሪካ ነገር አሁን ቁጥሩን እዚህ ሚዲያ ላይ መናገር አልፈልግም። በየአመቱ ደጆቻቸውን የሚዘጉ ቤተክርስቲያናት በርካታ ናቸው። በተለይ ደግሞ ከኮሮና ቫይረስ ወረርሽኝ በኋላ በጣም ብዛት ያላቸው አብያተ ክርስቲያናት በኮቪዱ ምክንያት የኦንላይን አገልግሎት በመተዋወቁና ብዙዎች ስለጣማቸው ከቤት መውጣት ወደ ቤተ ክርስቲያን መሄድ እምቢ በማለታቸው ምክንያትም ጭምርና በተቀዛቀዘው የመንፈስ ቅዱስ ስራ የወንጌል ስርጭት ምክንያት በወንጌላውያን ቤተ ክርስቲያናት ላይ በአሜሪካ ነገር ከፍተኛ ጉዳት እየደረሰ ነው። እንግዲህ ማን ቀረ? እንደዚህ አብያተ ክርስቲያናት በርከት ብለው ከሚገኙባቸው ዓለማት አፍሪካ እንግዲህ ሩቅ ምስራቅ እንደምታውቁት ያው ቻይና በስደትም ቢሆን ቤት ለቤት ወይም በህቡ ቅዱሳን የበዙ ነው። ይሄ ግልጽ ነው። ግን ግልጽ የሆነ አምልኮ እንደሌለ ይታወቃል። ደቡብ ኮሪያ ትልቅ ስም ያላት ከወንጌል አንጻር ነበረች። በአሁኑ ጊዜ እዛም ቢሆን አስጊና አሳሳቢ ሁኔታ ይታያል። እንግዲህ ላቲን አሜሪካና አፍሪካ ነበር ተስፋ። የአፍሪካ ቤተክርስቲያናት ከዋናው መሰረታዊ ተልእኮ ይልቅ እንደምታዩት ነው ወደ ንዋይ ማሳደድ እና ወደ ኮራፕሽን በማድላታችንና በማድላታቸው ምክንያት ተስፋ ሰጪ ሁኔታ አለ ብዬ አላስብም። በግሌ የኢትዮጵያ ቤተክርስቲያን ላለፉት 30 ዓመታት በተለይ ማየት ይቻላል በጣም ትልቅ አሳሳቢና አስፈሪ የሆነ ሽፍት ወይም የሀዲድ ቅየራ ይታያል። በጣም ቁሳዊ ነገር ማሳደድ፣ ህንፃ፣ ርስት፣ መሬት፣ ድምጽ ማጉያ፣ ሙዚቃ መሳሪያ፣ መድረክ ማሳመር እና ተሰብስቦ መዘመር ላይ ያተኮረ እርስ በርስ መግባባት የሌለበት ያለፈው ትውልድና የቀደመው ትውልድና አዲስ ትውልድ መቀባበል የሌለበት አንድነት አስመልክቶ በጣም አሳሳቢ በወንጌል ማዳረስ ተልእኮ በዋናው ተልእኮ ላይ ያለው አትኩሮት እንደዚሁ በጣም ደካማ እና አሳሳቢ ከሁሉ ደግሞ በላይ በህይወት ጥራት በጽድቅ ኑሮ ላይ የነበረው ትኩረት በተለይ በዘመነ ደርግ በስደቱ ጊዜ የነበረው ትኩረት በአሁኑ ጊዜ ምን ያህል እንደላላ ሁላችንም እናውቃለን። ይሄ ሁሉ ነገር ተደምሮ አስጊ ሁኔታ ላይ ስለምንገኝ ተሃድሶ ያስፈልገናል። መንቃትና መነቃቃት ያስፈልገናል። ያለው ምእመን ኦሬዲ በእግዚአብሔር ቤት ዙሪያ ያለው ምእመን ወደ እውነተኛ ወንጌል
ይሄ ግርግሩ ሞቅታው ወዲያ ወዲህ መሯሯጡ ሳይሆን ጸሎት ያለበት እውነተኛ አምልኮ በመንፈስና በእውነት የሆነ አምልኮ ወዳለበት ፍቅር፣ እርቅ፣ ሰላም፣ ትህትና፣ ቅንነት፣ እግዚአብሔርን መፍራት፣ እርስ በርስ መዋደድ ያለበት አምልኮ ከዚያም በኋላ ደግሞ ተልእኮውን ያማከለ ወንጌልን ለተቀሩት ኢትዮጵያውያን በዙሪያችን ላሉ የአፍሪካ ሀገራት በማዳረስ ላይ ያተኮረ ዓላማ ያለው ዓላማ መር የሆነ ህይወት መኖር ካልተጀመረ አሁን ያለው ሁኔታ ከቀጠለ የኢትዮጵያ ቤተክርስቲያን በተለይም ቅድም ካልኳቸው ከአውሮፓ ከአሜሪካ ቤተክርስቲያናት ምናልባትም በሶስተኛ ረድፍ ላይ አደጋ ይገጥማታል በሚቀጥሉት ጥቂት 10 ዓመታት ውስጥ የሚል ስጋት በውስጤ በጣም ስለሞላ እንነሳ፣ እርቅ፣ ሰላም ይሁን፣ ፍቅር፣ አንድነት ይሁን እና በወንጌል ላይ እናተኩር። የጽድቅና የቅድስና ኑሯችን የጽድቅን ጫና ያምጣ በማህበረሰቡ ላይ የጨውነት የብርሃንነት ኑሯችንን በተጨባጭ እናሳይ። በዚህ አቅም ይህንን ባሳየንበት ሁኔታ የምንሰብከው ወንጌል ብርቱ ወንጌል ይሆናል፣ የሚለውጥ ወንጌል ይሆናል። ሰምቶ እምቢ የሚል አሻፍረኝ የሚል ሰብአዊ ፍጥረት ሊኖር አይችልም። መንፈስ ቅዱስም በታምራት በድንቅ ቃሉን እያጸና አብሮን ከሰራ እምቢ የሚል ፍጥረት አይኖርም። ጊዜው አሁን ነው፣ እንንቃ፣ እንነሳ የሚል ነው ጥሪያችን። በአጠቃላይ ይህንን ይመስላል። በየምንሄድበት ከተማ በአጥቢያ ቤተክርስቲያንም ይሁን የቤተክርስቲያናት ህብረት በአንድነት ሆነው የሚያዘጋጇቸው መድረኮች በትንሽ ጉባኤ በትልቅ ጉባኤ ጩኸታችን ይሄ ነው። አብራችሁን ጩሁ፣ በጸሎት ጩሁ። በየአካባቢያችሁ ደግሞ ይህንን የመሰለ ስራ ሁሉም እንዲሰራ አሳስባለሁ። እንግዲህ አሁን ወደ ግብዣው ስመጣ ትላንትና ጀምረናል። በዚህ በሆሳና ከተማ ወጣቶችን በማገልገል ነው የጀመርነው። ዛሬ ሙሉ ቀን አገልግሎትን አስመልክቶ የእግዚአብሔር መንግስት ማስፋት በአጥቢያ ቤተክርስቲያን ደረጃም ይሁን ከዛ ውጭ ባለው በአገልግሎት መሳተፍ አስፈላጊ እንደሆነ አመኛለሁ፣ ድኛለሁ ግን አላገለግልም ማለት በእግዚአብሔር መንግስት ፈጽሞ የማይታወቅ ባዕድና እንግዳ ነገር ድኖ አለማገልገል የሚባል ነገር ድኖ እንዲሁ ዝም ብሎ መቀመጥ ምእመን ነኝ እነሱ አገልጋዮች ናቸው እኔ ምእመን ነኝ የሚባል ነገር አይታወቅም። በእግዚአብሔር ቃል ውስጥ ሁላችንም ምእመን ነን፣ ሁላችንም ደግሞ አገልጋይ ነን የሚል በጣም ጠንካራ የሆነ ትምህርት ዛሬ ሙሉ ቀን ስንካፈል ውለናል። ነገም እንደዚሁ በተመሳሳይ እንቀጥላለን። 2 ክፍለ ጊዜያት አሉ። በካባ ጨፌ ቃለ ሕይወት ቤተክርስቲያን ቅጥር ግቢ ነው አገልግሎት የሚሰጠው ከተቀሩት ቤተክርስቲያናት ጋር በመተባበር ቅዳሜ ዕለት ከጠዋቱ 12 ሰዓት በዛው በካባ ጨፌ ቃለ ሕይወት ቤተክርስቲያን የጸሎት ጊዜ ይኖራል። ከዚያ በኋላ ተጸልዮ በአንድነት ወደ ጎዳና ይወጣል። የወንጌል ስርጭት ይኖራል። ለመንገደኛ፣ ለተንቀሳቃሽ፣ ለተጓዥ፣ ለአላፊ አግዳሚ ሁሉ የክርስቶስ አዳኝነት ይሰበካል። ከዚህ በተረፈ ደግሞ የከተማ ጽዳት፣ የጎዳና ጽዳት፣ ልዩ ልዩ ጽዳት ስራዎች ይሰራሉ። የቤተ ክርስቲያናት አባላት ወጣቶች በዚህ የጽዳት ስራ ከተማቸውን በማጽዳት አብረው ወንጌልን እየሰበኩ በዚህ ይሳተፋሉ። ሁላችሁም ተጋብዛችኋል። ሶስተኛና ተጨማሪው ነገር የደም ልገሳ በአሁኑ ጊዜ የተለያዩ በሽታዎች የተጠቁ ወገኖቻችን ወደ ሆስፒታል ይሄዳሉ። ደም በሚያስፈልግ ጊዜ የደም እጥረት በየሆስፒታሉ ይስተዋላል። ለዚህ ትንሽ አነስተኛ አስተዋጽኦ ብናደርግ ወንጌላችንን በተግባር በተጨባጭ ህዝባችንን እንደምንወድ በዚህ ማሳየት ደም እንደምታውቁ ትልቅ ስጦታ ነው። ሰው ገንዘብ መስጠቱ፣ ቁሳቁስ መስጠቱ፣ የአእምሮውን እውቀት መስጠቱ፣ አንዳንድ ነገር ማድረጉ እንደተጠበቀ ሆኖ ትልቅ ስጦታ ግን ደም ነው። በደም ውስጥ ህይወት ስላለ ስለዚህ ይህን ትልቁ ስጦታ በመለገስ ወይም በመስጠት ፍቅራችንን ለህዝባችን የምንገልጥበት ቀን ይሆናል። ይሄ ጠዋት እስከ 6 ሰዓት እስከ እኩለ ቀን ይሆንና ከሰዓት በኋላ የዞኑ የክልሉም እንደዚሁ እና የከተማ አስተዳደር ባለስልጣናት እና ሰራተኞች የቢሮ ኃላፊዎች ስልጠና ይኖረናል እና ከሰዓት በኋላ ቅዳሜን በዚህ እንጨርሳለን። እሁድ ዕለታ ያው በካባ ጨፌ ቤተክርስቲያን መደበኛ አምልኮ ላይ እናገለግላለን እና የዚህ ሳምንቱ አገልግሎት በዚህ ይጠናቀቃል። የሚቀጥለው ሳምንት ወደ ጊቤ ወረዳ ወደ ታች ዝቅ ብሎ እንደዚሁም የቃለ ሕይወት ቤተክርስቲያናት ህብረት ያዘጋጁት ኮንፈረንስ አለ። እዛ ላይ እናገለግላለን። በቀጣዩ ሳምንት አረካ ወላይታ ሄደን አረካ ከተማ እንደዚሁም ትልቅ ኮንፈረንስ አለ። እዛ ላይ እናገለግላለን። እንደገና ተመልሰን በሚቀጥለው ሳምንት ላይ ወደዚሁ ከሆሳና ወጣ ብሎ አንድ 20 ኪሎ ሜትር ገደማ ወጣ ብሎ ከሚገኝ ዱባንቾ ከሚባል አካባቢ ቀድሞ የናባ ጎሌ የናባ ዶጊሶ መኖሪያና የአገልግሎት